ይቺ በፎቶ ላይ የምታዩት እህታችን መቀሌ ውስጥ 3 አመት በነፃ እያሰሩ እያሰቃዩን ነው። የጎንደር ልጅ ናት ተብሎ የተሳሳተ መረጃ ተሰጥቷል። ይሄ ደግሞ እህቴ ናት ብሏል። ይቺ ልጅ ወንድም የላትም። የወሎ ወግዲ ወረዳ ተወላጅ ናት። ልዩ ቦታው ሀዊ 04 ቀበሌ ደህሌ ጎጥ። ስሟ ዞብራ ከድር ጀንበር ሙሳ። አንዲት እህት ብቻ ማይካ ከድር የምትባል አለቻት። ወንድም የላትም። ይሄ ነገር የተሳሳተ መረጃ ነው። ይቺ በፎቶ ላይ የምታዩት ያጎቷ ልጅ ናት። የኛ ልጅ ናት ስጡን እያሉ ነው። ስልክ ቁጥር 0991883512 ደውላችሁ ለትግራይ ፖሊስ አድርሱልን። የመቀሌ ፖሊሶች ልጃችን እባካችሁ ስጡን፣ ምንድነው የተፈጠረው እያሉ ነው። ድምጽ እንሆናቸው። ይቺ ልጅ ከጠፋ የ6 አመት በላይ ነው እና በአላህ እያሉ እየተማጸኑን ነው። የኢትዮጵያ ሕዝብ ዝምታችሁን እባካችሁ ስበሩ። ሸር እያደረጋችሁ እንተባበር። ለምንድነው የውሸት መረጃ እየተሰራባት በዚች ልጅ ላይ? አሁን ቀደም ዴቪድ ወሎ ዩኒቨርሲቲ በተሰራው ኤቪኤስ ላይ አስነሱብን። ደግሞ ይቺ ልጅ ሚስጥሩ ሲወጣ እየተሳሳተ ፊትም እኮ ተናግረናል። የዚች ልጅ ነገር ብሬክስም እኔም ሌሎችም አረ የዚች ልጅ ነገር የተሳሳተ መረጃ ነው ግራ ገባን እያልን እየተናገርን ሰሚ አተናል። ለምንድን ነው አንድ ድሃ ሲበደል አንድ ምስኪን ሲበደል ድምጽ ማትሆኑ? ነገ በኔ ነገ ባንቺ ይደርሳል። ነገ ባንተ ነገ በእህትክ ይደርሳል። ይሄ ነገር የፖለቲካ ቁማሩን ተውትና የግለሰብ ህይወት እንታደግ። ይሄ ልጅ እኮ ገብቶ ምንድነው ያለን? ገብቷቸዋል። ኩላሊቷን ሊያወጧት ሲሉ 3 ሆነው በቁጥጥር ስር ውለዋል እያለ ነው እኮ ቪዲዮ የሰራባት። እንደገና አማርኛው ትክክል አይደለም። ዝም ብሎ ነው። እህቷ አይደለችም። ይቺ ልጅ ወንድም የላትም። አንዲት እህት ብቻ ያላት ናት። ሰሞኑን አባቷ ህይወቱ አልፏል እና የወሎ ልጅ ናት። ወግዲ ወረዳ ነው አገሯ። ይቺ ልጅ ስጡን እያሉ ነው። በዚህ ስልክ ቁጥር በመደወል ቤተሰቦቹን በመጠየቅ በቪዲዮ እያሳዩ ለኢትዮጵያ ህዝብ ልጅቱን ወደ ወሎ ይላኩልን ያስረክቡ እና ሁላችሁም ሸር እያደረጋችሁ እንተባበር። እየተማጸኑን ነው።